በልጅነቱ በጣም የሙዚቃ ወዳጅ ነበር። ራሱ በፈጠራት አንድ ትንሽዬ ሙዚቃ መሳሪያ በልጅነት አንደበቱ ኢትዮጵያን እያወደሰ ነበር ያደገው። ድምጸ መረዋነቱንም ቢሆን ብዙዎች የሚመሰክሩለት ሀቅ ነው። ዝማሬዎቹ ጥዑም ከመሆናቸው የተነሳ በኦርቶዶክሳውያን ምዕመናን ብቻ ሳይሆን የሌላ እምነት ተከታዮች እንኳ ሳይቀሩ ከልብ ይወዷቸዋል። ባለክራሩ ዘማሪ ገብረ ዮሐንስ ገብረ ጻዲቅ ያልተሰሙት ድንቅ የልጅነት ትውስታዎቹ፣ ትዝታዎቹና ያልተገለጠው የህይወት ገጽ። ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን፣ እንደምሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን የዘማሪ ገብረ ዮሐንስ ገብረ ጻዲቅን ያልተሰማውን የህይወት ምዕራፍ፣ የህይወት ገጽ ልንገልጥላችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። ዘማሪ ገብረ ዮሐንስ ገብረ ጻዲቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በጥዑም ዝማሬዎቻቸው እንዲሁም ልብን ከሚመስጡ ዝማሬዎቻቸው ከሚታወቁ ከበርካታ የቅድስት ቤተክርስቲያናችን አንጋፋና ተወዳጅ ዘማሪያን መካከል አንዱ ነው። ዘማሪ ገብረ ዮሐንስ ገብረ ጻዲቅ በመዝሙር አገልግሎት ውስጥ የቆየ ሲሆን በተለይም ደግሞ ዘመን ተሻጋሪ የሆኑ ካሴቶችንና ሲዲዎችን በመስራትም በምዕመናን ልብ ውስጥ ከፍተኛ ቦታና ተወዳጅነትን ያገኘ የኢትዮጵያ ኦርቶዶክስ ተዋሕዶ እንቁ ዘማሪ ነው። ዘማሪ ገብረ ዮሐንስ ገብረ ጻዲቅ ትውልድና እድገቱ በትግራይ ክልል ሐውዜን በምትባል ቦታ ሲሆን ገና በልጅነቱ በ1 ዓመት ዕድሜው ነበር ብርሃኑንም ኢትዮጵያንም የተነጠቀው የተለየው። በወቅቱ በነበረው የደርግ አገዛዝ ስርዓትም ነበር ከሚወዳት ሀገሩ ከትውልድ ቀየው ተነጥሎ ከቤተሰቦቹ ጋር ወደ አስመራ ያቀናው። የልጅነት ዕድሜው ብርሃኑን እንዲሁም ሀገሩ ኢትዮጵያን ብቻ አልነበረም የነጠቀው፣ በፍቅር ያሳደገውንና በእጅጉ የሚወደውን ካህን አባቱንም ጭምር እንጂ። ዘማሪ ገብረ ዮሐንስ ገብረ ጻዲቅ በኤርትራ አስመራ ኑሮን ከእናቱ ጋር አንድ ብሎ ጀመረ። አስመራ በሚገኘው አብርሃ ባህታ በተባለ ቦርዲንግ ስኩል በመግባት ከ1ኛ እስከ 4ኛ ክፍል ያለውን ትምህርቱንም ለመከታተል ቻለ። በኋላም የደርግ መውደቅን ተከትሎ በመጣው መልካም አጋጣሚ በመጠቀምም ቤተሰቦቹን ማለትም ወላጅ እናቱን ተለይቶ በጣም ወደሚወዳት ወደ ትውልድ ሀገሩ ኢትዮጵያም ተመለሰ። አዲስ አበባ ገባ። ሰበታ በሚገኘው መርሃ ህቡራን በተሰኘው ቦርዲንግ ስኩል በመግባትም ከ5ኛ ክፍል ጀምሮ እስከ 12ኛ ክፍል ያለውን ትምህርቱንም አጠናቀቀ። ከ12ኛ ክፍል በኋላ ህይወትን በፈተና አንድ ብዬ ጀመርኳት የሚለው ዘማሪ ገብረ ዮሐንስ ገብረ ጻዲቅ ትምህርቱን በሚከታተሉበት ወቅት በመንግስት ይደረግለት የነበረውም የኪስ ገንዘብም ሆነ ሌሎች ነገሮች ከ12ኛ ክፍል የትምህርት መጠናቀቅ በኋላ ሙሉ በሙሉ በመቋረጣቸው ምክንያት በርካታ ፈተናዎች አጋጥመውት እንደነበርም ይናገራል። በዚህን ጊዜ ነበር ታዲያ አብረውት የተማሩት ጓደኞቹ ነድምፃዊ ይርዳው ጤናው እንዲሁም ሌሎች ድምፃውያን ሙሉ በሙሉ ወደ ሙዚቃ ህይወት ሲያቀኑ ዘማሪ ገብረ ዮሐንስ ገብረ ጻዲቅ ግን ሰዎች ሰውን እያወደሱ ገንዘብ ማግኘት ከቻሉ እኔስ ለምን እግዚአብሔርን አምላኬን አወድሼና መስግኜ ቃሉንም ጠቅሼ ገንዘብ ማግኘት አልችልም ብሎ በማሰብ ወደ ዝማሬ ህይወትም አቀና። ይህንንም እንዲያደርግ የወሰነው ያኔ በልጅነቱ ይማረው የነበረው የሰንበት ትምህርት ቤት ህይወቱ እንደነበርም ያስታውሳል። 4 ኪሎ በሚገኘው ግቢ ገብርኤል ቤተክርስቲያን በር ላይም ደጅ ላይ ቆሞ መዝሙርን መዘመር ጀመረ። በዚህን ወቅትም ሰዎች ለማበረታቻ ብለው የሚሰጡትን ገንዘብ እንዲያስቀምጡለት ወይንም ደግሞ እንዳይጠፋበት በማሰብ ክራሩ ላይ ትንሽዬ ቦክስ አሰርቶ እዚያ ውስጥ እንዲያስቀምጡለትም ያደርግ ነበር። ከዚህም በኋላ ቀስ በቀስ እግዚአብሔር አምላክ ብርታቱን እንዲሁም ደግሞ ለቤቱ ያለውን ቅናት ተመልክቶ ከደጅ ወደ አውደ ምሕረት ጠራው። በአውደ ምሕረት አገልግሎትም በርካታ አገልግሎቶችንም ማገልገል ቻለ። መርካቶ በሚገኘው የቅዱስ ራጉኤል ቤተክርስቲያን ለመጀመሪያ ጊዜ በአውደ ምሕረት
የዝማሬ አገልግሎቱንም ጀመረ። ወደ ዝማሬ ሕይወት ወደ ቅድስት ቤተ ክርስቲያንም ይበልጥ ስቀርብ ሁሉም ነገር አልጋ በአልጋ የሚሆን መስሎኝ ነበር የሚለው ዘማሪ ገብረ ዮሐንስ ገብረ ጻዲቅ፣ ነገር ግን ቤተ ክርስቲያን ሁሉም ነገር አልጋ ባልጋ ሆኖ ነገር ግን ቤተ ክርስቲያን እንዲሁም የዝማሬ ሕይወቴ ሁሉም ነገር አልጋ ባልጋ ሆኖ አልጠበቀኝም ነበር፣ እንደዛም ሆኖ አላገኘሁትም በማለትም ይናገራል። ወደ ቅድስት ቤተ ክርስቲያን ስመጣ ሁሉን ነገር ቅዱስ አድርጌ ነበር የምስለው በማለት የሚገልጸው ዘማሪ ገብረ ዮሐንስ ገብረ ጻዲቅ፣ ነገር ግን ነገሮች እንዳሰቡ አልሆኑለትም። በብርቱ ፈተናም ተፈተነ። ወደ አውደ ምሕረቱ ወደ ቤቱ የጠራው ፈጣሪ ግን ያንን የመከራ ጊዜ በጥንካሬ እንዲያልፍም ረዳው። ቁጥር 1 አልበሙም በጂግሳ በቀለ አማካኝነት በቅዱስ ራጉኤል መንፈሳዊ መዝሙር ቤት ናታኒም ነኝ የተሰኘው የዝማሬ አልበምም ወይም ካሴት ማውጣት ቻለ። ናታኒም ነኝ በተሰኘው ዝማሬ ውስጥም ሕይወቱንና ያሳለፈውን መከራ የገለጸ ሲሆን እግዚአብሔር አምላክ ወደ ከፍታው ቦታ እንደጠራውና እንዲሁም የሕይወቱን መከራ እንዲያልፍ እንደረዳውም መዝሙሩ ይጠቅሳል። ደጅ ሆኜ ካንተ በር ተስፋ አድርጌ ስዘምር ቁጥረህልኝ እንደዋጋ አከበርከኝ ባንተ ጸጋ የሚሉትም ስንኞቹ ያኔ በደጅ ሆኖ ሲማጸንና ሲዘምር እግዚአብሔር አምላክ ያንን እንደዋጋ ቆጥሮለት ለዛሬ ለታላቁ ክብር እንዳበቃውም ገልጾበታል። ናታኒም ነኝ የተሰኘውም ዝማሬ ያወጣበት ምክንያት ኋላ ላይ ወደ ሕይወት ከፍታም ሲወጣ ያንን የነበረበትን ሕይወቱን እንዳይረሳውና ቤቱንም እንዳይተው በማሰብ እንደሆነም ዘማሪ ገብረ ዮሐንስ ገብረ ጻዲቅም ይናገራል። በዚህ የዝማሬ አልበም ውስጥም በርካታ ዝማሬዎች የተካተቱበት ሲሆን ናታኒም ነኝ፣ ድል አለ በስምህ፣ የሰማዩ ከፍታ፣ ቅዱስ ሚካኤል፣ አምላኬ ሆይ መቅደስህን እወደዋለሁ፣ የክብርን ዘውድ ጭኖ የተሰኙትም ዝማሬዎች በዚሁ በቁጥር 1 አልበም ውስጥ የተካተቱ ዝማሬዎች ናቸው። እንዲሁ ደግሞ በዚሁ በቁጥር 1 አልበም ውስጥ የተካተቱት ዝማሬዎች ናቸው። ዘማሪ ገብረ ዮሐንስ ገብረ ጻዲቅ በዚህ ብቻ አላበቃም። በቁጥር 2 አልበሙም እንዲሁ እርሱ ነው እግዚአብሔር፣ ዘጸአት ነው ለሕዝቡ፣ በጸይት ልሻለው፣ ኢየሱስ ልበል ኢየሱስ፣ የጻድቅ ሰው ጸሎት ይህን ብቻ ሰማው የተሰኙ በርካታ ዝማሬዎችን በማውጣት እግዚአብሔር አምላክን እንዲሁም እመቤታችን ቅድስት ድንግል ማርያምና ቅዱሳኑን የእግዚአብሔር አምላክን እንዲሁ የእመቤታችን የቅድስት ድንግል ማርያምን ጥዑም ፍቅርና የቅዱሳኑን ክብር ገልጦበታል። የእመቤታችን የቅድስት ድንግል ማርያምን ጥዑም ፍቅርና የቅዱሳኑንም ክብር ገልጦበታል። በዚህ ብቻ ያልተገታው ዘማሪ ገብረ ዮሐንስ ገብረ ጻዲቅ ቁጥር 3 አልበምም ለማውጣት ችሏል። በዚህ አልበም ውስጥም በርካታ ዝማሬዎችም ተካተውበታል። አንቺ የወርቅ መቅጃ ነሽ፣ ሰላም ለኢትዮጵያ፣ ማርያም ታቢ እምኩሉ ፍጥረት የተሰኙት በርካታ ዝማሬዎቹ ተጠቃሾች ናቸው። በቁጥር 3 አልበም ውስጥም የተካተቱ እነዚህንና በርካታ ልብን የሚመስጡ ወደ ፈጣሪ የሚያቀርቡ ዝማሬዎችን ለምእመናኑ ለሕዝበ ክርስቲያኑ ማድረስ ችሏል። በእነዚህ ጥዑም ዝማሬዎችም በምእመናን ልብ ውስጥ መግባት የቻለው ዘማሪ ገብረ ዮሐንስ ገብረ ጻዲቅ የድምፁ ለዛና ለየት ያለ እርጋታው እንዲሁም ጥልቅ ስሜትን የሚፈጥረው ጥዑም ቃላቶቹና የዝማሬዎቹ መልእክቶችም በምእመናን ልብ ውስጥ በኦርቶዶክሳውያን ብቻ ሳይሆን በበርካቶች የሌላ እምነት ተከታዮች ዘንድም ዘማሪ ገብረ ዮሐንስ ገብረ ጻዲቅ ተወዳጅ እንዲሆንም አድርገውታል። እነዚህ ነፍስን የሚያረሰርሱ መዝሙሮቹም ብዙ ጊዜ መንፈሳዊ ቁም ነገርንና ተግሳጽን ያዘሉ መልእክትም ያላቸው ሲሆኑ ዝማሬዎቹ ትክክለኛ የወንጌልም ቃል ናቸው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጭ ያሉ ሌሎች አካላትም እነዚህ መዝሙሮች እንደ ሱስ ሆኖባቸው ዕለት ዕለትም ያደምጧቸዋል። በአሁኑ ጊዜ ያሉ በርካታ ወጣት ዘማሪዎችም የእርሱን የዘማሪ ገብረ ዮሐንስ ገብረ ጻዲቅን የአዘማመር ስልት የሚከተሉና እንደ አርያ የሚመለከቱ
ተወዳጅ ዘማሪዎችም የእርሱን ፈለግ ተከትለው መፍራትም ችለዋል። በርካታ ዓመታትን ባሳለፈበት በዚሁ የመዝሙር ሕይወቱም ከ150 የሚበልጡ በርካታ ጥዑም ዝማሬዎችን ለኦርቶዶክሳውያን ለምእመኑ ማድረስ የቻለው ዘማሪ ገብረ ዮሐንስ ገብረ ጻድቅ በአጠቃላይ በቅድስት ቤተ ክርስቲያናችን የመዝሙር ታሪክ ውስጥ የራሱን አሻራ ጥሎ ያለፈና ለቅድስት ቤተ ክርስቲያንም ትልቅ ፍቅር፣ ትልቅ አክብሮት ያለው ታላቅ ዘማሪ ነው። ታዲያ ይህ ድንቅ ዘማሪ ገብረ ዮሐንስ ገብረ ጻድቅ ለእመቤታችን ለቅድስት ድንግል ማርያም ልዩ ፍቅር አለው። በዚህም የተነሳ እመቤታችን ቅድስት ድንግል ማርያም የመንገዱ መሪ የእርሱ መሪ እንደሆነችም ይናገራል። የመንገዴ መሪ እያለም እመቤታችንንም ያወድሳታል። ዘማሪ ገብረ ዮሐንስ ገብረ ጻድቅ በቅድስት ቤተ ክርስቲያናችን አበው አባቶች ትንሿ ቤተ ክርስቲያን የተባለች የምትጠራውን የትዳር ሕይወትን ታላቁን ተቋም ቤተሰብን የመሰረተ ሲሆን መልካም ነሽ ተገኝ ከተሰኘች ባለቤቱ ጋር ዮሐና፣ ማኑሄና አሜን የተሰኙ 3 ልጆችንም ማፍራት ችሏል። ማንኛውም ሰው ዛሬ ላለበት ማንነቱ ትላንት ትልቅ ዋጋ ከፍሎ ነው ዛሬ ላይ ለመቆም የቻለው የሚለው ዘማሪ ገብረ ዮሐንስ ገብረ ጻድቅ ለዛሬ ሕይወቱ በርካቶች በርካታ ዋጋ ስለመክፈላቸውና እርሱም በብዙ ተፈትኖ በብዙ መከራዎች ውስጥ አልፎ ዛሬን እንደቆመም ይናገራል። ለዚህም ቤተሰቦቹ እንዲሁም የትዳር አጋሩ ትልቅ አስተዋጽኦ እንዳደረጉለትም ይናገራል። በዚህ የትዳር ሕይወቱም ከ20 ዓመታት በላይ የቆየ ሲሆን ፈለጉንም የሚከተሉ ታናናሽ ልጆቹንም አፍርቷል። ሊነጋ ሲል ይጨልማል ነውና ነገሩ፣ የዛሬውንም ብርሃንና ክብርን ለማግኘት ብዙ የጨለማ ጊዜያቶችንም ተሻግሯል። እንደውም ይህንን አባባል እንደ ሕይወቱ መርህ አድርጎ እንደሚቆጥረውም ይናገራል። ሊነጋ ሲል ይጨልማል። በበርካታ የዓለም ሀገራት እየተዘዋወረ ሕዝበ ክርስቲያኑን ሕዝበ ምእመኑን ጥዑም በሆነው የእግዚአብሔር ቃል በጥዑም አንደበቱና ለዛ ባለው ድምፁ ከክራሩ ጋር ማድረስ የቻለው ዘማሪ ገብረ ዮሐንስ ገብረ ጻድቅ በበርካታ ኦርቶዶክሳውያን ልብ ውስጥም ታትመው የቀሩ ጥዑም ዝማሬዎችንም ለሕዝበ ክርስቲያኑ ለእኛ ለኦርቶዶክሳውያን ቅድስት ቤተ ክርስቲያን ጭምር ማበርከትም ችሏል። ታዲያ ከሰሞኑም ዘማሪ ገብረ ዮሐንስ ገብረ ጻድቅ በተለያዩ የማህበራዊ ሚዲያዎች ላይ መነጋገሪያም ሆኗል። በአንዲት አጋጣሚ አንዲት ቲክቶከር ድንገት ያለ መሪ እየሄደ ቪዲዮ ቀርጻ ፖስት ማድረጓን ተከትሎ በሁሉም ሚዲያ በሰፊው እየተዘዋወረም ተመልክተናል። ምናልባትም ለበጎ ይሆናል ብለን አስበናል። ነገር ግን በሰፊው እየተዘዋወረም ተመልክተናል። ምናልባትም ይህ ጉዳይ መልካም አጋጣሚ፣ መልካም እድልን ለዘማሪ ገብረ ዮሐንስ ገብረ ጻድቅ ይዞ ብቅ ያለ ሳይሆንም አልቀረ። በበርካታ ኦርቶዶክሳውያን ምእመናን በጎ ሀሳብና በአንድ ቅልብ ባለው ቲክቶከር አማካኝነት እንዴት በርካታ ዝማሬዎችን ለኦርቶዶክሳውያን ያደረሰ በኦርቶዶክሳውያን ልብ ውስጥ ከፍተኛ ቦታን ያገኘ ዘማሪ ለቅድስት ቤተ ክርስቲያንም ትልቅ አስተዋጽኦን ያደረገ አንጋፋ ዘማሪ ያለ መሪ በእግሩ ይጓዛል የሚል ሀሳብም በርካቶች በማንሳትና